ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ሌሰን ስሪን የምንጀምር ይሆናል ማለት ነው። 2.3 ላይ ዘ ፐርፐዝ ኦፍ ዲጂታል ቴክኖሎጂ። ስለዚህ ዛሬ ደግሞ የዲጂታል ቴክኖሎጂን ፐርፐዝ የምናይ ይሆናል። ናውዴይስ ዲጂታል ቴክኖሎጂስ አር ፓርት ኦፍ አወር ዴይ ላይፍ አክቲቪቲስ። ስለዚህ አሁን ላይ በዕለት ተዕለት ህይወታችን ላይ ዲጂታል ቴክኖሎጂ እንጠቀማለን ወይ ደግሞ የህይወታችን አንዱ አካል ነው። ማኒ ኦፍ አስ አር ዩዚንግ ዲጂታል ቴክኖሎጂ ላይክ ላፕቶፕ፣ ታብሌት፣ ሞባይል ፎንስ እና ኢንተርኔት ኢዚሊ ማለት ነው። ኪክሊ አንድ ኮስት ኢፌክቲቭሊ ጌት ዲፈረንት ሰርቪስ ማለት ነው። ስለዚህ አሁን ላይ አብዛኞቻችን ላፕቶፖች ልንጠቀም እንችላለን ወይ ደግሞ ሞባይሎችን ልንጠቀም እንችላለን። ኢንተርኔቶችን ነገሮችን ቶሎ ለማፋጠን እንዲሁም ደግሞ በቀላል ወጪ ነገሮችን ለማስፈጸም ወይ ደግሞ የተለያዩ ሰርቪሶችን ለመስጠት እንጠቀማቸዋለን ነው። ዩዚንግ ዲጂታል ቴክኖሎጂ ፎር ዘ ራይት ፐርፐስ ሄልፕስ አስ ቱ አንደርቴክ አወር ወርክ ሞር ኤፊሺየንትሊ ኤንድ ኤፌክቲቭሊ ማለት። ስለዚህ ዲጂታል ቴክኖሎጂን ለአስፈላጊ ነገር መጠቀም ደግሞ ምንድነው ስራችንን በአግባቡ ወይም ደግሞ ውጤታማ በሆነ መንገድ ለማስፈጸም ያግዘናል ነው። ዘ ማጀር ፐርፐስ ኦፍ ዲጂታል ቴክኖሎጂ ኢን 21st ሴንቸሪ አር ዲስከስድ ቢሎ። ስለዚህ የዲጂታል ቴክኖሎጂ ፐርፐዞች እነዚህ ናቸው ወይ ደግሞ ጥቅሞች እነዚህ ናቸው ነው። የመጀመሪያ ሶሻል ኮኔክሽን ወይ ደግሞ እርስ በርስ ያለን ትስስር ወይ ደግሞ ማህበረሰቡ እርስ በርስ ያለውን ትስስር ለማፋጠን ነው። ኢንፎርሜሽን ኢዝ ኢንዲስፔንሳብል ፋክተርስ ኢን ኦል አስፔክትስ ኦፍ አወር ላይፍ ማለት። ስለዚህ ኢንፎርሜሽኖች በጣም ምንድነው አስፈላጊ ነገሮች ናቸው ወይ ደግሞ ግዴታ ያስፈልገናል አሁን ላይ ማለት ነው። Connecting families, relatives, and the members of society at all levels is very crucial for healthy social life. ስለዚህ ቤተሰቦችን ማስተሳሰር ሊሆን ይችላል፣ እንዲሁም ደግሞ ሰዎችን ማቀራረብ ሊሆን ይችላል፣ ቤተሰቦችን ማቀራረብ ሊሆን ይችላል፣ እንዲሁም ደግሞ አባላቶችን ሊሆን ይችላል። እንዲሁም ደግሞ ይሄ ነገር ምንድነው በጣም ወሳኝ ነገር ነው ወይ ደግሞ በጣም ጤናማ ነገር ነው። So to make our social life is better, communication is not only in formal ways but ኢንፎርማል ዌይስ ማለት። ስለዚህ ይሄ ሶሻል ላይፋችንን የተሻለ ለማድረግ በፎርማል መንገድ ብቻ መገናኘት ሳይሆን ኢንፎርማል በሆነ መንገድ መገናኘት አለብን። እዚህ ኢንቮልቭስ ሼሪንግ ኦፍ አወር አይዲያስ ኤንድ ኢንፎርሜሽን ዊዝ ኢች አዘርስ ትሩ ዲፈረንት ሶሻል ሚዲያ ኤንድ ዲጂታል ቴክኖሎጂ አፕሊኬሽን ማለት ነው። ይሄ ደግሞ ኢንፎርማል ወይ የምንለው ደግሞ የተለያዩ ሀሳቦችን ሼር መደራረግ ሊሆን ይችላል ወይ ደግሞ ኢንፎርሜሽኖች ማለት ነው በተለያዩ ሶሻል ሚዲያዎች እና እንዲሁም ዲጂታል ሚዲያዎችን በመጠቀም ማለት ነው። ሶ ዲጂታል ቴክኖሎጂ has simplified the process of socialization by enabling people to communicate with families, friends and teamwork when working remotely ማለት ነው። ስለዚህ ዲጂታል ቴክኖሎጂ ምን አግዘዋል ወይ ደግሞ ምን የተሻለ ነገር ፈጠረ ካልን ሰዎች እርስ በርስ ያላቸውን ከቤተሰቦች ጋር ሊሆን ይችላል፣ ከጓደኞቻቸው ጋር ሊሆን ይችላል፣ እንዲሁም ደግሞ አብሮት ከሚሰሩት ሰዎች ጋር በጣም በቀላሉ ኮኔክት እንዲያደርጉ ወይ ደግሞ እርስ በርስ መገናኘት እንዲችሉ ማድረግ ይችላል። ለምሳሌ የሆነ ሰው ሴንተር ላይ ለምሳሌ የሆነ ተቋም ቢኖር እንዲሁም ደግሞ ሌላ ተቋም ደግሞ ወደ ቦርደር አካባቢ ወይ ደግሞ ወደ ሩቅ አካባቢ ቢሆን ራሱ ደግሞ ሌሎች በጣም ሩቅ ከከተማ የራቁ ከተማዎች ላይ እንኳን ቢሆን ምንድነው በቀላሉ በስልክ ብቻ ማድረግ ይችላል ማለት ነው። ስለዚህ ሁሉም ሊያገኛቸው ይችላል። እዛ አንድ ሊደር ብቻ መምረጥ ነው የሚጠበቅበት። ከዛ ውጪ ነገሮች ቀላል ናቸው። ድሮ ቢሆን ግን ግዴታ በዕለት ተዕለት በአካል መገናኘት አለበት። አሁን ግን ምናልባት ኮንፈረንስ ሲያስፈልግ ምን ሲል ብቻ መገናኘት ሊኖርበት ይችላል ነው። ከዛ ውጪ ግን ቀላል ነገር ነው። this has made it possible to communicate via words, video calls, virtual conference and exchange media ነው። ስለዚህ ይሄ ያው በቪዲዮ ሊሆን ይችላል ወይ ደግሞ የተለያዩ ቃላቶችን በመላላክ ሊሆን ይችላል፣ ኮንፈረንስ በማድረግ ሊሆን ይችላል whatever and exchange media ነው። ስለዚህ without use of digital device and information communication technology leading life is becoming very difficult these days ማለት። ስለዚህ አሁን ላይ ያለ ዲጂታል ዲቫይሶች እና እንዲሁም ደግሞ ኢንፎርሜሽን ቴክኖሎጂ ህይወትን መምራት መቻል የማይቻል ነው ወይ ደግሞ ከባድ ምዕራፍ ነው የሚሆነው ማለት ነው። ሌላ ደግሞ ጥቅሙ ምንድነው ካልን ኮሚኒኬሽን ስፒድ ነው። እርስ በርስ ያለንን ግንኙነት ለማፋጠን ማለት ነው። ዲጂታል ቴክኖሎጂ helps a large amount of information to compress on small devices that can be transported ማለት። ስለዚህ ዲጂታል ቴክኖሎጂ አሁን ላይ ምን አድርጓል? በጣም ብዙ ኢንፎርሜሽኖችን በትንሽ ነገር ላይ ምን ማድረግ በመጫን በቀላሉ እንዲደርስ ማለት ነው። ለምሳሌ ያው ብዙ ነገሮች ተፈጥሯል። the speed of internet is constantly improving, thereby enabling us to transfer tons of information instantly and access data virtually anywhere in the world ማለት። ስለዚህ አሁን ላይ ኢንተርኔቶች ማለት በጣም ብዙ ዳታዎች ወይ ደግሞ ኢንፎርሜሽኖች ምንድነው በቀላሉ እንድናደርስ ያደርጋል። ለምሳሌ ቪዲዮ ኮል ብናወራ አሁን በጣም ቀላል ነው። ያናል እንትን አይፈጅም። ወይ ደግሞ ቪዲዮ ራሱ ለምሳሌ ወረቀት ላይ ብንጽፍ ያንን ስንት ወረቀት እንደሚፈጅ አስቡት። እንዲሁም ደግሞ ሄደን ማድረስ ቢኖርብን ደግሞ ምን ያህል ኮስት እንደሚፈጅ አስቡት። ስለዚህ
ያንን ነገር ቀንሶልና it also improves the speed of transmission and ultimately transforms the way that people communicate work and learn ስለዚህ ይሄ ደግሞ እንዲም ደግሞ ኢንፎርሜሽኖቹ የመድረስ እድሉ ራሱ በጣም በፍጥነት እንዲደርስ እንዲም ደግሞ ሰዎች እርስ በርስ እንዲገናኙ እንዲም ደግሞ በስራም እንዲም ደግሞ ለትምህርትም ሆነ በጣም በፈጠነ ወይ ደግሞ በፍጥነት እንዲደርስ ማድረግ ችለዋል ማለት ነው። ዲጂታል ቴክኖሎጂስ enables the global society conduct speedily communication and information exchange in fraction of microseconds and this to make life on the earth better ማለት ስለዚህ ሰዎች እንዲም ደግሞ ከተቋማቶች ሊሆን ይችላል እንዲም በአለም ላይ ያሉ ሰዎች በማክሮ ሰከንድ ውስጥ እና ኢንፎርሜሽኖች እንዲያገኙም ደግሞ እርስ በርስ መገናኘት ካለባቸው እንዲገናኙ ማድረግ ችለዋል። as a result of this in the range of digital technology fastest and speedy exchange of information and message via internet and social networks are very playing a major role in this respect. So for instance, without the use of email communication between senders and receivers it is very difficult for individuals and organizations ስለዚህ ኢንፎርሜሽኖችን ያለመላላክ ወይ ደግሞ ኢሜል ያለመደራረግ አሁን ላይ በጣም ከባድ ነገር ነው ባጭሩ ማለት ስለዚህ በጣም ባጭሩ እርስ በርስ ያለንን ግንኙነት በጣም ማፋጠን እንችላለን ወይ ደግሞ ኢንፎርሜሽኖችን ለማድረስ ሊሆን ይችላል ዳታዎችን ለማድረስ በጣም ፈጣኑ መንገድ ሆኗል ማለት ኢንተርኔት ዲጂታል ቴክኖሎጂ ሌላ ደግሞ ኦንላይን ለርኒንግ ነው እንዲም ደግሞ ሌላ ምንድነው ዲጂታል ቴክኖሎጂ ኦንላይን እንድንማር አግዞናል የቤታችን ቁጭ ብለን የመማር እድል ይኖረናል ማለት the daily use of all forms of digital media is part of our lives and therefore becomes a key component of education. So in modern society, people use digital media daily and seamlessly, and educators need to consider the integration of digital media today and for those future. ስለዚህ አሁን ላይ ሰዎች ዲጂታል ሚዲያን በዕለት ተዕለት ህይወታቸው ይጠቀሙታል እንዲም ደግሞ ለማስተማርም ለመማርም ይጠቀሙታል ነው። so by having access to internet nowadays we can all access different information within seconds by just searching online አሁን ላይ ያው እንደምታውቀው እንዲም ደግሞ መማር የምንፈልገው ነገር ራሱ ከፈለግን ቀጥታ ሊቭ መማር እንችላለን ከፈለግን ደግሞ የምንፈልገው ነገር ኦንላይን ሰርች በማድረግ ወዲያው ልናገኝ እንችላለን በሰከንድ ውስጥ ማለት ነው። so digital technology has made it possible for everyone to have access to things like online course learning books journals publication and other important information እንዲም ደግሞ ኦንላይን ኮርሶች እንድንማር ይችላል እንዲም ደግሞ የተለያዩ ነገሮችን ባጭሩ በቀላሉ እንድናገኝ ማግኘት ችሏል ነው። so the facilitation online education and the ability of interactive media have made the process of learning and so interesting ስለዚህ ይሄ ኦንላይን ነገሮች የመሆኑ ደግሞ እና እንዲም ደግሞ በቀላሉ እነዛ ነገሮች ኦንላይን ማግኘታችን ወይ ደግሞ ቤታችን ቁጭ ብለን ግዴታ ትምህርት ቤት መሄድ አይጠበቅብንም ወይ ደግሞ እዛ ቦታ መሄድ አይጠበቅብንም እዛ ቤታችን ቁጭ ብለን ሰርች በማድረግ በደቂቃ ውስጥ ማግኘታችን ደግሞ ነገሮች ምን ማድረግ ይችላል ኢንተረስትድ ወይ ደግሞ ኢንተረስቲንግ ወይ ደግሞ ሳቢ ወይ ደግሞ በጣም አመቺ ማድረግ ይችላል ነው። therefore using digital technology and the digital media helps to get access education through online learning without going to learning center using this digital technology ማለት ስለዚህ ዲጂታል ቴክኖሎጂ እና ዲጂታል ሚዲያዎች ምን በቀላሉ ኦንላይን እንድንማርና እንዲም ደግሞ ይሄን በአግባቡ እንድንጠቀም ማድረግ ይችላል ማለት ነው። ሌላ ደግሞ ዲጂታል ማርኬቲንግ ነው እንዲም ደግሞ ማርኬት ወይ ደግሞ የምንፈልገውን ነገር እንድንገበያይ ማድረግ ይችላል። ዲጂታል ማርኬቲንግ is also another essential purpose of using digital media in business activities ማለት ስለዚህ ዲጂታል ማርኬቲንግ ደግሞ ሌላኛው ምንድነው የዲጂታል በቢዝነስ ዓለም ውስጥ ምንድነው አንዱ ነው። ሌላኛው ከዲጂታል ሚዲያ ውስጥ አንዱ በቢዝነስ ውስጥ ጠቃሚው ነገር ነው። so ከዲጂታል ማርኬቲንግ is the promotion of your business using online resources and tools ማለት ስለዚህ ዲጂታል ማርኬቲንግ ማለት ቢዝነሳችን ምንድነው ኦንላይን ሪሶርሶች እና እንዲሁም ደግሞ የተለያዩ ቱልሶች ወይ ደግሞ እቃዎችን ማድረግ ፕሮሞት በማድረግ ማለት ነው ወይ ደግሞ መሸጥ ወይ ደግሞ መግዛት መቻል ነው ባጭሩ። so tools used in the digital marketing include ያው እነዚህ ቱልሶች ደግሞ ምንድን ናቸው ጋር እና ዌብሳይት ልንጠቀም እንችላለን ሞባይል አፕሊኬሽኖች ሶሻል ሚዲያ ፕላትፎርሞች ማለት ስለዚህ እንደዚህ በመጠቀም ምንድነው ምርቶቻችንን ፕሮሞት ማድረግ መቻል ነው። so using online selling business allow customers to buy whenever they want even when your shop doors are closed ማለት ስለዚህ ኦንላይን መጠቀማችን ደግሞ ትልቁ ጥቅሙ ምንድነው ካልን ለምሳሌ ሱቅ ምናምን ከሆነ አንዳንዴ ሊዘጋ ይችላል የሆነ ነገር ሊያጋጥማል ሊዘጋ እንችላለን ብቻ አንዳንዴ ዘግተን እንሄዳለን ግን ኦንላይን ከሆነ ምንድነው ኤቭሪ ታይም ምንድነው ኢትስ ነው አቬለብል ነው ስለዚህ ወይ ደግሞ ሁሌ አለ ነው ስለዚህ ኦንላይን መሆኑ ሰዎች በፈለጉበት ሰዓት እና በፈለጉበት ጊዜ እንዲገዙ እንዲም ደግሞ በፈለጉበት ቦታ ሁላ አንዳንዴ ዴሊቨሪ ሁላ አለ አይደል አሁን ላይ ስለዚህ ፈለጉበት ቦታ ላይ እንዲመጣላችሁ ያግዛል። ሱቅ ከሆነ አሁን ለምሳሌ በአካል መሄድ ይጠበቅብናል አንዳንዴ እዚህ ሊሆን ይችላል whatever ግን ኦንላይን መሆኑ ምንድነው
ይሄን የምንፈልገውን ነገር እናዛለን ያለንበት ይመጣልናል ነው። ስለዚህ ለዛ ትልቅ ሚና አለው። this used to give customers access to your business through whatever means they prefer, a mobile device, desktop computer, mobile call or social media to find the information, service and products they are looking for ማለት። ስለዚህ ያው አሁን ቅድም እንዳልኳቸው ነው። ይሄ ደግሞ ምን ጥቅም አለው ካለ የምንፈልገውን ነው ወዲያው ሰርች አድርገን ላይ እናያለን፣ የፈለግነውን እናዛለን ይመጣልና። ይሄ ደግሞ የሚሆነው ምንድነው በስልካችን ነው። ከፈለግን ደውለን እናስመጣለን፣ ካልፈለግን ደግሞ እዛው ላይ ዌብሳይት ላይ አሁን ላይ ኦንላይን የሚሸጡ ብዙ ድርጅቶች አሉና ዌብሳይት ላይ ገብተን ብቻ እነዛን ነገሮች ማዘዝ ነው። ከዛ በኋላ ቀጥታ ያለንበት ድረስ ይመጣልናል ነው። ስለዚህ ይሄ ነው ማለት ነው። ኦኬ ሌሰን 3 ይሄን ይመስላል ማለት ነው።